ይኸውላችሁ የሴቶች ተፈጥሮ ከኛ ከወንዶች በጣም የተለየ ነው። አንተ ብዙም ትኩረት የማትሰጠውን ነገር እነሱ አዳር ሙሉ ሊያስቡበት ይችላል። ታዲያ ዛሬ ለአንዲት ሴት ከመተኛቷ በፊት የምትልካቸውን አስደናቂ መልእክቶች ወይም ደግሞ ሜሴጆችን ነው ይዤልህ የመጣሁት። ሰብስክራይብ እያደረግ እስከ ፍጻሜው ተከታተለኝ። በቀጥታ ወደ ቪዲዮ ገባለሁ። አንዲት ሴት ደናደሪ በሚል መልእክት ብቻ ሌሊቱን በሙሉ ስላንተ እንድታስብ ልታደርግ እንደምትችል አስበው ታውቃለህ? ታዲያ ይሄ መልእክት የተለመደ መልእክት ሳይሆን በጣም ኃይለኛ ከመሆኑ የተነሳ በአእምሯ ውስጥ የሚቀር ጉጉቷን የሚቀሰቅስና እስካሁን ካገኘቻቸው ወንዶች ሁሉ ለየት ያልክ እንደሆነ የሚያሳይ ሊሆን ይችላል። አብዛኞቹ ወንዶች አይረዱትም። ሴቶች አይናቸውን ከመጨፈናቸው በፊት የማይረሷቸውን መተንበይ የማይቻሉና አሰልቺ ያልሆኑ መልእክቶችን ይልካሉ። እናንተ ግን እንደዛ አይደላችሁ። እናንተ እዚህ ያላችሁትና ይሄንን ቪዲዮ እየተከታተላችሁ የምትገኙት ለየት ብሎ ለመታየት ስለምትፈልጉ ነው። ቸል መባልንም ስለማትቀበሉ ነው። ሴቶች መሰረታዊ ነገርን አይፈልጉም። እነሱ የሚመኙት ሚስጥራዊነትን፣ በራስ መተማመንንና ህይወት እንዳላቸው እንዲሰማቸው የሚያደርገውን ነገር ነው። ታዲያ በዛሬው ቪዲዮ የምነግራችሁ መልእክቶች ዝም ብሎ ቃላት ብቻ አይደሉም። እነዚህ በአእምሮ ውስጥ ራሳችሁን ለመትከል የሚረዱ መሳሪያዎች ናቸው። በሴቶች መረሳት ሰልችቷችሁ በፍጹም የማይረሳ ወንድ መሆን ከፈለጋችሁ እነዚህ መልእክቶች ላኩላቸው። የመጀመሪያው መልእክት ደናደሪ፣ በህልምሽ ውስጥ ላለመምጣት እሞክራለሁ ግን ቃል አልገባም በላት። አንድ ሰው አይኑን ከመጨፈኑ በፊት በአእምሮ ውስጥ ሐሳብ መትከል አስማታዊ ነገር አለው። እስኪ ያስቡት፣ አንዲት ሴት ጭንቅላቷን ትራስ ላይ ስታደርግ ሐሳቦቿ መባዘን ይጀምራል። እናም የማይረሳ አሻራ ያሳረፈ ወንድ ከሆናችሁ እነዛ ሐሳቦች ወደ እናንተ መመላለሳቸው አይቀርም። ነገር ግን አብዛኞቹ ወንዶች ይህንን እድል ያጡታል። አብዛኞቹ ወንዶች ያለምንም ስልት የሴት አእምሮ እንዴት እንደሚሰራ ሳያውቁ ነው መልእክት የሚልኩት። በሰላም ደሪ ወይም ደግሞ ጣፋጭ ህልም የሚሉ ባዶና ተራ የደናደሪ መልእክቶችን ይልካሉ። ከዚያም ለምን ምላሽ እንዳልሰጠች ወይም ደግሞ በማግስቱ ለምን ፍላጎት እንዳጣች ግራ ይገባቸዋል። ምክንያቱ ቀላል ነው። እነዚህ መልእክቶች በጣም በቀላሉ የሚረሱ ናቸው። እናንተ ግን ከእንግዲህ በኋላ እንደዛ አትሆኑ። ልክ እንደ ብልጭታ በአእምሯ ውስጥ የሚቀር በጣም ቀላል ሆኖ ብልህ ከመሆኑ የተነሳ ፈገግ እንድትል እንድትነቃና ቀጣዩን መልእክታችሁን በጉጉት እንድትጠብቅ የሚያደርግ መልእክትን ልትልኩ ነው። ደናደሪ፣ በህልምሽ ውስጥ ላለመምጣት እሞክራለሁ ነገር ግን ቃል አልገባም ስትሉ 99% ወንዶች የማያደርጉትን ነገር እያደረጋችሁ ነው። ጉጉትና ተጫዋችነት ያለው ውጥረትን እየፈጠራችሁ፣ በአእምሯ ውስጥም የሆነ ዘርን እየተከላችሁ ነው። ስለ ሴቶች አንድ ነገርን ልንገራችሁ። እነሱ የሚኖሩት በአእምሯቸው ውስጥ ነው። የሴት ልጅ ምናብ ለስሜቶቿ በጣም ኃይለኛ ከሆኑ በሮች አንዱ ነው። እናም ያንን መቀስቀስ ከቻላችሁ የውጊያውን ግማሹን ክፍል ቀድማችሁ አሸንፋችኋል። ይሄ እንዲሁ መስመር ብቻ አይደለም። ይሄ ጉጉቷን፣ የማይታወቅ ነገርን የማወቅ ተፈጥሯዊ ዝንባሌውንና የደስታ ፍላጎቷን የሚጠቅም የስነ ልቦና ዘዴ ነው። ይሄ መልእክት በእርግጥም ምን እንደሚል አስቡት እስኪ። በራስ መተማመን አለው፣ ተጫዋችነት ወይም ቀልድ አዋቂነት አለው፣ ተስፋ ሳይቆርጡ ማሽኮርመምም አለው። ትኩረቷን እየለመናችሁ አይደለም፣ ይልቁኑ ያለምንም ልፋት እያዘዛችኋት ነው። እናም የነገሩ ውበት ይህ ነው፣ ፈተና ነው። ቃል አልገባም በማለት ከቁጥጥር ውጪ በሆነ መንገድ በስውር ልትፈልገው እንደምትችል ያመላከታችሁትን ነገር እየጠቆማችሁ። ይሄ የሴቶችን ስነ ልቦና መሰረታዊ ክፍል ይነካል። ያልተጠበቀና ሚስጥራዊነትንም የሚፈልግ ነው። ሴቶች የሚተነበዩ እንደ ማንኛውም ወንድ መልእክት ስለሚልኩ ወንዶች በፍጹም አያለም። እነሱ በጉጉት እንዲጠብቁ ይፈልጋሉ። ለየት ያለ ሰው እንዳገኙ እንዲሰማቸው ይፈልጋሉ። እናም ይህንን መልእክት በትክክል ያንን ማድረግ ይችላል። ይህንን ስታነበው ከሁለቱ አንዱን ታደርጋለች። ወይ ትስቃለች ወይም ደግሞ ፈገግ ብላ በቀላሉ ልታስወግዳቸው ማትችላቸውን የጉጉት ብልጭታም ይሰማታል። ግን ዋናው ነገር ይሄ ነው። በሁለቱም ሁኔታዎችም ቢሆን እናንተ አሸናፊ ናችሁ። ለምን ካልከኝ፣ ምክንያቱም በራስ መተማመንህን ብትጠራጠርም ስላንተ ግን እያሰበች ነው። ዋናው ነጥብ ደግሞ ይሄ ነው። በሁሉም ሰው ለመወደድ እየሞከርክ አይደለም። ደህንነቱ የተጠበቀ ሞቅ ያለ ሁኔታን እያነጻጸርክም አይደለም። በቃ እዚህ ያለው አሻራህን ለማሳረፍ። አሻራቸውን የሚያሳርፉ ወንዶች ደግሞ ሁሌ የሚታወሱ ናቸው። ቀጣዩና ሁለተኛው መልእክት ደግሞ በሰላም ደሪ፣
ግን ደግሞ ስለኔ እያሰብሽ ብዙ ፈገግ አትበይ የሚል። ይሄኛው በራስ መተማመንን ወደ አዲስ ደረጃ ያደርሳል። እንዲሁ የደናደሪ መልእክት ብቻ አይደል፣ ተጫዋችነት ያለው መገለጫ ነው። ነገ ስለናንተ እያሰበች ብዙ ፈገግ እንዳትል ስትነግሯት ሁለት ነገሮችን በአንድ ጊዜ እያደረጋችሁ ነው። ስለናንተ እንደምታስብ ሐሳቡን እየተከተላችሁ፣ እናም በዚያው ቅጽበት ፈገግ እንድትል እያደረጋችሁ። ይሄ ደግሞ በአንድ ድንጋይ ሁለት ወፍ ነው። እናም ለምን በደንብ እንደሚሰራ ደግሞ ላሳይ። ሴቶች በተፈጥሮ ወደ ራስ መተማመን ይሳባሉ። ወደ ትዕቢት ሳይሆን የሚሳቡት እንዳልኩ ወደ ራስ መተማመን። ልዩነቱ ስውርና ጥልቅ ነው። በራስ መተማመን ጊዜሽን ልወስድ የሚገባኝ መሆኔን አውቃለሁ ይላል። ትዕቢተኛ ሲሆን ጊዜሽን ልትሰጪኝ ይገባል ነው የሚል። እናም ይሄ መልእክት በራስ የመተማመን ኃይልን የተሞላ ነው። ተጫዋች ነው፣ በራስ መተማመን ያለው ነው። እናም ቸል ለማለት በማይቻል መልኩ ነው የቀረበው። ትኩረቷን እየለመናችሁ አይደለም፣ እንደምታገኙት ሙሉ ለሙሉ እርግጠኛ ሆናችኋል። እናም ያ እርግጠኝነት ደግሞ በጣም የሚስብ ነው። ምክንያቱም በውስጧ እያንዳንዱ ሴት ዋጋውን የሚያውቅ በምላሹ መረጋገጥ የማያስፈልገው ነገር ግን እሷ እንደምትመልስለት የሚያውቀውን ወንድ ትፈልጋለች። ምክንያቱም እሱ በዛ ልክ ማራኪ ነው። ይህንን መልእክት ስታነብ የመጀመሪያ ምላሿ ምናልባትም ፈገግታ ይሆናል። ነገር ግን ከሁሉም በላይ ማሰብ ትጀምራለች። በራስ እንድትተማመን የሚያደርግህ ምን እንደሆነ በማሰብ ትደነቃለች። እናም እሷን እንድትሆን የምትፈልጉት በትክክልም እንደዚህ ነው። ምክንያቱም አንድ ጊዜ ስለናንተ ማሰብ ከጀመረች፣ አንድ ጊዜ ወደ አእምሮዋ ከገባችሁ ምንም ዓላማ፣ ምንም አቅጣጫ፣ ምንም ተጽዕኖ ከሌላቸው ወንዶች ራሳችሁን ለይታችኋል ማለት ነው። ይሄ መልእክት በተለይም በዚህ ጊዜ ለምን በዚህ ልክ ጥልቅ እንደሆነ ታውቃላችሁ? ምክንያቱም ሴቶች ባዶ የሆነ ሪሌሽን ሰልችቷቸዋል። ደህንነታቸውን ብቻ ከሚጠብቁ፣ ለመወደድ በጣም ከመጣራቸው የተነሳ ማንነታቸውን ከሚያጡ ወንዶች ጋር መሆን በጣም ሰልችቷቸዋል። ይሄ መልእክት ደግሞ የዛ ተቃራኒ ነው። ደፋር ነው፣ ይቅርታ የሚጠይቅ ነው። እኔ እንደ ሌሎች አይደለሁም ይላል። እናም ስለ ሴቶች ያለው ነገር ይሄ ነው። ከሌሎች ጋር ከሚመሳሰል ሰው ጋር መሆን አይፈልጉም። ለየት ብሎ የሚታይ የተለየ ስሜት እንዲሰማቸው የሚያደርግ ወንድን ይፈልጋሉ። እናም ይህንን መልእክት ስትልኩ በትክክልም እያደረጋችሁ ያላችሁት ደግሞ ያንን ነው። ፈገግ እንድትል እንድታስብና ቀጣዩን መልእክታችሁን በጉጉት እንድትጠብቅ ምክንያት እየሰጣችኋት ነው። ስለዚህ እንድታደርጉ የምፈልገው ምን መሰላችሁ? በሚቀጥለው ጊዜ ደናደር የሚል መልእክት ልትልኩ ስትሉ ቆም በሉ። ዝም ብሎ ባዶ ነገር አትላኩ። ደህንነቱ የተጠበቀም ነገር አትላኩ። በቃ አለ አይደለ ደናደሪ፣ በህልምሽ ውስጥ ከመጣው አሳውቂኝ ምናምን የሚል መልእክት ላኩ። ከዛ ምን እንደሚፈጠር ተመልከቱ። ምክንያቱም እመኑኝ የምታገኙት ምላሽ ከዚህ በፊት ከገጠማችሁ ሁሉ የተለየ ነው። ትደነቃለች፣ ጉጉት ያድርባታል እና ደግሞ ከሁሉም በላይ ስለናንተ ታስባለች። እና ደግሞ የምታሸንፉት እንደዛ ሲሆን፣ ሶስተኛው መልእክት ደግሞ በፈገግታ ከነቃሽ ምክንያቱ ማን እንደሆነ ታውቂያለሽ የሚል ነው። እስኪ አስቡት። ሴቷ ጠዋት ከእንቅልፏ ትነሳለች እና መጀመሪያ የምታደርገው ስልኳን መፈለግ ነው። በእንቅልፍ የደከሙ አይኖቿ ማስታወቂያዎችን ይመለከታሉ። ከዛ የእናንተን መልእክት ታያለች። እናም በዛ ቅጽበት ፈገግ ትላለች። ለምን ከተባለ እንዲሁ ደናደሪ ብቻ አይደለም ያላችኋት፣ የምታስብበትን የሚሰማትንም ነገር የምታስተውልበትን ምክንያት ሰጥታችኋታል። ቀኗንም ስትጀምር አብሯት የሚውሉ መልእክትን ልካችሁላታል። ይሄ መልእክት ያለው የዚህ አይነት ኃይል ነው። እንግዲህ እንዲሁ ጽሑፍ አይደለም፣ ልምድ። ይሄ መልእክት የሚሰራው ቀላል ሆኖ ነገር ግን ደግሞ ጥልቅ ስለሆነ ነው። ነገሮችን ለማወሳሰብ ወይም ደግሞ ከልክ በላይ ቅኔ የተሞላ ለመምሰል እየሞከራችሁ አይደለም። በቀጥታ ለስሜቶቿ ለሰብኮንሺየስ ማይንዷ እየተናገራችሁ፣ ግላዊና እውነተኛ የሆነ ግንኙነትን እየፈጠራችሁ። አብዛኞቹ ወንዶች ይህንን አይረዱትም። የሴትን ትኩረት ለማግኘት ቁልፉ ታላላቅ ምልክቶችን ማድረግ ወይም ደግሞ የማያቋርጥ ግንኙነት ነው ብለው ያስባል። እውነታው ግን ትልቁን ለውጥ የሚያመጡት ትንንሽ ነገሮች፣ ስውርና ተጽዕኖ ፈጣሪ ቅጽበቶች ናቸው። እናም ይህንን መልእክት ከነዚህ ቅጽበቶች አንዱ ነው። በፈገግታ ከነቃሽ ምክንያቱም ማን እንደሆነ ታውቂያለሽ ስትሏት እንዲሁ መልካም ከመመኘት የበለጠ ነገር እያደረጋችሁ ነው። ለደስታዋ በተጫዋችነትና በራስ መተማመን ኃላፊነት እየወሰዳችሁ፣ በህይወቷ ላይ በጎ ተጽዕኖ ያለው ሰው እንደሆናችሁ እያረጋገጣችሁ። እናም አንድ ነገር ልንገራችሁ፣ ሴቶች ያንን ያስተውላሉ።
ጥሩ ስሜት እንዲሰማቸው የሚያደርጉ የሚያስቋቸው ፈገግ የሚያስብሏቸው ወንዶችን ያስተውላሉ። እናም እነዛን ወንዶች ደግሞ አይረሷቸውም፣ ሁሌ ያስታውሳሉ። ይህ መልእክት ደግሞ እንዴት እንደሚያስታውሳቸው አስቡ። ትኩረቷን እየለመናችሁ አይደለም፣ ምላሽ እንድትሰጥም እያስገደዳችኋት አይደለም። እንዲሁ አንድ እውነትን እየገለጣችሁ ስሜቷን የመቀየር ችሎታ እንዳላችሁና የዚህ አይነት ጸጥ ያለ በራስ መተማመንም በሚያስደንቅ ሁኔታ ውስጣችሁ እንዳለ እየነገራችኋት። ጊዜዋንና ትኩረቷን ለማግኘት ከሚሽቆጠቆጡ ቁጥር ስፍር ከሌላቸው ሌሎች ወንዶች ለየት የሚያደርጋችሁ የዚህ አይነቱ ኃይል ነው ማለት ነው። እንግዲህ እነዚህን ሜሴጆች በመላክ ሴቶች ቀናቸውን እናንተን እያሰቡ እንዲጀምሩ ከዛም ከፍ ሲል ደግሞ ወደ እናንተ እንዲሳቡ ማድረግ ትችላላችሁ ማለት ነው።